አርጀንቲናዊው የማንቸስተር ዩናይትድ የመሃል ተከላካይ ሌሳንድሮ ማርቲኔዝ ያው ከጉዳቱ አገግሞ ልምምድ መጀመሩ ይታወሳል። በዚህም በአርጀንቲና ስብስብ ውስጥም ተካቶ ልምምድን እያደረገ ይገኛል። በተለይ በቀጣይ ከብሬኩ በኋላ በሚደረገው የፕሪሚየር ሊግ ጨዋታ በማንቸስተር ዩናይትድ ስብስብ ውስጥ ለመካተት ዝግጁ የሆነ መሆኑን እየተገለጸ ይገኛል። የዘገባው ባለቤት ፋብሪዚዮ ሮማኖ ነው። በቀጣይ ማንቸስተር ዩናይትድ ኤቨርተንን በሚያስተናግድበት ጨዋታ ወደ ስብስቡ ይቀላቀላል ተብሎ ይጠበቃል። በዚህ ዓመት ማንቸስተር ዩናይትድ በሩበን አሞሪም ውስጥ ግልጋሎትን መስጠት አልቻለም ነበረ። ሊሳንድሮ ማርቲኔዝ በተለይ እንደ ሌኒ ዮሮ፣ ኒሰር ማዝራዊ፣ ማቲያስ ደሊት፣ ሉክ ሾው እና እንዲሁ ሃሪ ማጓየር የመሳሰሉ ተጫዋቾችን ነው በሶስት የመሀል ተከላካይ ሲጫወት የነበረው። በተለይ የሩበን አሞሪም የመሀል ተከላካይ ስፍራ ኳስም መስርቶ እንዲወጣ የሚጠበቅ የመሀል ተከላካይ ያስፈልገዋል። ስለዚህ ሊሳንድሮ ማርቲኔስ መመለሱ ለአሰልጣኙ ጥሩ ዜና ይመስላል። በቀጣይም ወደ ሜዳ ይመለሳል ተብሎ የሚጠበቅ